ይህ እንስሳ ሰዎችንና ስልጣኔን ተሸክሞ ወደፊት አምጥቷል። ሰዎች በፍጥነት ለመንቀሳቀስ ወደ ሌላ ቦታ ለመጓዝና ሎንግ ዲስታንስ ጉዞን መፋለም ሲፈልጉ ይህንን ፍላጎታቸውን ቀላልና እውን ያደረገ አንድ እንስሳ ከጎናቸው ነበር። እርሱም ፈረስ ነው። ፈረሶች ቀርፋፋ እንቅስቃሴን ወደ ፍጥነት በመቀየር የሰውን ሕይወት ቀላል አድርገዋል። ፈረሶች ሰዎችንና ከባድ ሸክሞችን ይሸከሙ ነበር። እንዲሁም ጦርነቶች የሚካሄዱበትን መንገድ ቀይረዋል። በፈረሶች ንግዶች ተስፋፍተዋል፣ ግብርና አድጓል፣ እንዲሁም ስልጣኔዎች ከብዙ ርቀት ተገናኝተዋል። መልእክተኞች መልእክታቸውን ይዘው አገራትን አቋርጠዋል። አንድ ሰራዊት በወራት ሳይሆን በጥቂት ቀናት ውስጥ ረጅም ጉዞዎችን ይጓዝ ነበር። ፈረሶች ሰዎችን ብቻ አልነበረም ሲሸከሙ የነበሩት፣ የሲቪላይዜሽን ፕሮግረስንም ጭምር እንጂ። ፈረሶች ባይኖሩ ኖሮ የግዛቶች እድገት እስላው ይሆን ነበር። ድንበሮች ትንሽ ይሆኑ ነበር። ታሪክ በጣም የተለየ ይመስል ነበር። ፈረስ የሰው ልጅ የስልጣኔ ለውጥ ትራንስፖርቴሽን ነው። አንዳንድ ፍጥነቶች ብዙ ነገር ይቀይራሉ።